ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ዛሬ እነዚህ የተለያዩ ቃላቶችን እያነበብን እናያቸዋለን ማለት ነው። እስከ መጨረሻው ተከታተሉት። እንግዲህ እዚህ ጋር እንደምትመለከቱት በመጀመሪያ የተለያዩ ቃላቶችን እዚህ ጋር እያነበብን እናያቸዋለን ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እንዲሁም በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ ዛሬ እነዚህን ቃላቶች የተለያዩ ፊደሎችን አገጣጥመን እነዚህን ቃላቶች እናነባቸዋለን ማለት ነው። እንጀምራለን። እሺ እንግዲህ እንደምትመለከቱት እዚህ ጋር በመ የተጀመሩ ወይም በመጀመሪያው ድምፅ የተለያዩ ቃላቶችን እንሰራለን ማለት ነው። እዚህ ጋር ከመጀመሪያው መንገድ ብለን እናነባቸዋለን። በአንድ ላይ መንገድ ይላል ማለት ነው። መንገድ በአንድ ላይ መንገድ ብለን እናነባቸዋለን ማለት ነው። ከዛ ቀጥለን ደግሞ እዚህ ጋር መሄድ ይላል ማለት ነው። በአንድ ላይ መሄድ ብለን እናነባዋለን። እሺ መሄድ ይላል ማለት ነው። ከዛ ቀጥሎ ደግሞ መጋራት ይላል ማለት ነው። በአንድ ላይ መጋራት ይላል ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን። እሺ ቀጥለን ደግሞ መካፈል ይላል። በአንድ ላይ መካፈል ይላል ማለት ነው። እሺ ቀጥሎ ደግሞ ወደሚቀጥለው በሰ እንሰራለን ማለት ነው። እዚህ ጋር ሰራተኛ በአንድ ላይ ሰራተኛ ይላል ማለት ነው። እሺ ቀጥሎ ደግሞ ሰልፈኛ በአንድ ላይ ሰልፈኛ ብለን ለመጻፍም ሆነ ለማንበብ እነዚህን እንጠቀማለን ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን። እሺ ከዛ ቀጥሎ ደግሞ ሰፈር ይላል ማለት ነው። እሺ ከዛ ቀጥሎ ሰበበኛ በአንድ ላይ ሰበበኛ ይላል ማለት ነው። ሰበበኛ ብለን እንደዚህ እናነባቸዋለን። እንግዲህ ቃላቶችን ስናነብ ከሰባቱ ድምፅ የራሳቸው የሆነ ስም በመጥራት በቀላሉ ማንበብም ሆነ መጻፍ እንችላለን ማለት ነው። ልክ እንደዚህ የራሳቸውን ድምፅ እየጠራን በቀላሉ እናነባቸዋለን። እሺ ቀጥሎ ደግሞ ረድኤት በአንድ ላይ ረድኤት። እሺ ቀጥለን ደግሞ ረበሸኝ በአንድ ላይ ረበሸኝ። እሺ ከዛ ርዕሳስ በአንድ ላይ ርዕሳስ ይላል ማለት ነው። እሺ ቀጥሎ ደግሞ ሮኬት በአንድ ላይ ሮኬት ይላል ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። እሺ ከዛ ቀጥሎ የምናገኛቸው እዚህ ጋር ሰላምታ ይላል። በአንድ ላይም ስናነባቸው ሰላምታ ይላል ማለት ነው። ሰላምታ ብለን እንደዚህ እናነባዋለን ማለት ነው። ከዛ ቀጥሎ ደግሞ እሺ ቀጥሎ እዚህ ጋር ሰላምታ ካልን በኋላ ሰዎች ይላል። በአንድ ላይ ሰዎች ይላል ማለት ነው። እሺ ቀጥሎ ደግሞ ሰውነት በአንድ ላይ ሰውነት። እሺ ከዛ ሳሙና ሸበሸበ በአንድ ላይ ሸበሸበ። እዚህ ላይ የመጀመሪያ ድምጻቸውን ተጠቅመን እንደዚህ እናስቀምጣቸዋለን ማለት ነው። ሸበሸበ ይላል ማለት ነው። እሺ ቀጥሎ እዚህ ጋር ሻምፖ በአንድ ላይ ሻምፖ። እሺ ከዛ ደግሞ ሸመገለ በአንድ ላይ ሸመገለ። እሺ ከዛ ቀጥሎ ደግሞ ሽረት በአንድ ላይ ሽረት ይላል ማለት ነው።
እሺ ከዛ ቀ ለ በት በአንድ ላይ ቀለበት ቀለበት። ቁ መ ት በአንድ ላይ ቁመት ቁመት። ቃ ጠ ሎ በአንድ ላይ ቃጠሎ ቃጠሎ። ቅ መ ም በአንድ ላይ ቅመም ቅመም። እንደዚህ ብለን በቀላሉ በማጣመርና በመነጠል ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። እንግዲህ ከዛ ቀጥሎ ደግሞ በረከት። እሺ ስናያይዘው በረከት በረከት። ቦንዳ በአንድ ላይ ቦንዳ ቦንዳ። ቡራቡሬ በአንድ ላይ ቡራቡሬ ቡራቡሬ የሚል ቃላት ወይም ስም ይሰጠናል ማለት ነው። እሺ ቀጥሎ ደግሞ ብርድ በአንድ ላይ ብርድ ብርድ እንደዚህ ይላል ማለት ነው። ከዛ ቀጥሎ ደግሞ እነዚህን ተመለስ በአንድ ላይ ተመለስ ተመለስ እንደዚህ አድርገን እናነባቸዋለን። እሺ ከዛ ቀጥሎ ተነሳሳ በአንድ ላይ ተነሳሳ ተነሳሳ። ተከተለ በአንድ ላይ ተከተል ተከተል። ተረት በአንድ ላይ ተረት። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። እንግዲህ እነዚህን ቃላት ለመፍጠር የራሳቸው የሆነ ስም አለ። እነሱን ስሞች ከምናወጣው ድምፅ ጋር አያይዘን ማለት የምንጠራቸውን ፊደሎች እንዲሁም ስማቸውን በትክክል በማስቀመጥ ወይም በመጥራት ማለት ነው እንደዚህ ማንበብ ሆነ መጻፍ ይቻላል ማለት ነው። እንደዚህ አድርገን እናነባቸዋለን እንጽፋቸዋለን። እሺ ቀጥሎ ደግሞ እዚህ ጋር በቸ የሚነሱ ቃላቶች ናቸው ማለት ነው። ቸርነት በአንድ ላይ ቸርነት ቸርነት። ቸለሰ በአንድ ላይ ቸለሰ ቸለሰ። ችብስ በአንድ ላይ ቺፕስ ችግኝ በአንድ ላይ ችግኝ። እንደዚህ ብለን በቀላሉ እናነባቸዋለን። እሺ ከዛ ቀጥሎ ነገስታት በአንድ ላይ ነገስታት ነገስታት። ነጋሪት በአንድ ላይ ነጋሪት ነጋሪት። ነጋዴ በአንድ ላይ ነጋዴ ነደደ በአንድ ላይ ነደደ። እንደዚህ ብለን እናነባቸዋለን እንጽፋቸዋለን ማለት ነው። እንግዲህ ፊደላትን አገጣጥመን የተለያዩ ቃላቶችን እንዲሁም ስሞችን አረፍተ ነገሮችንም በዚህ መልኩ ስማቸውን በትክክል በመጥራት ማለት ነው እንደዚህ አድርገን መጻፍም ሆነ ማንበብ እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ አረፈደ በአንድ ላይ አረፈደ ይላል ማለት ነው። አረፈደ። አጋነነ በአንድ ላይ አጋነነ አጋነነ። አሰቃየ በአንድ ላይ አሰቃየ አሰቃየ። አበረታ በአንድ ላይ አበረታ አበረታ። ከመረ በአንድ ላይ ከመረ። ከሰል በአንድ ላይ ከሰል። ከነዳ በአንድ ላይ ከነዳ ይላል ማለት ነው። እንደዚህ አድርገን በቀላሉ ማንበብ እንችላለን ማለት ነው። ከዛ ቀጥለን ከዘነ በአንድ ላይ ከዘነ ከዘነ። እሺ ከዛ ወገን በአንድ ላይ ወገን ወገን። እሺ ወጠረ በአንድ ላይ ወጠረ ወጠረ። ወቀሰ በአንድ ላይ ወቀሰ ወቀሰ። ወንዝ በአንድ ላይ ወንዝ ወንዝ። እሺ ከዛ አምድ በአንድ ላይ አምድ አምድ ለማለት እንደዚህ አድርገን እንጽፋለን። እሺ ከዛ አመት
በአንድ ላይ አመት አመት። እድሜ በአንድ ላይ እድሜ እድሜ። ኡደት በአንድ ላይ ኡደት ኡደት። እንደዚህ አድርገን በቀላሉ ቃላትን ማንበብ እንዲሁም መጻፍ እንችላለን ማለት ነው። ከዛ ቀጥሎ ደግሞ እዚህ ጋር በዘ የተጀመሩ እነዚህ ቃላቶች ናቸው ማለት ነው። ዘንግ በአንድ ላይ ዘንግ። ዘለለ በአንድ ላይ ዘለለ። ዘገየ። እሺ ዘገየ ብለን እንደዚህ አጣምረን እናነባቸዋለን። ከዛ ቀጥለን ዘንድሮ በአንድ ላይ ዘንድሮ ዘንድሮ። እሺ ከዛ ቀጥሎ ከዚህ ጋር ድፍረት በአንድ ላይ ድፍረት ድፍረት። ድርሰት በአንድ ላይ ድርሰት ድርሰት። ድክመት በአንድ ላይ ድክመት ድክመት። ድሮ በአንድ ላይ ድሮ ድሮ። እንደዚህ ብለን በቀላሉ እናነባቸዋለን እንጽፋቸዋለን ማለት ነው። እነዚህ የተለያዩ ቃላቶች በዚህ መንገድ መጻፍም ሆነ ማንበብ እንችላለን ማለት ነው። እነዚህ ለማንበብም ሆነ ለመጻፍ ቀላል መንገዶች ናቸው። እነዚህ መንገዶች ተከትለን የተለያዩ ስሞችን፣ አረፍተ ነገሮችን እንዲሁም ቃላቶችን መጻፍና ማንበብ በቀላሉ የምንችልበት መንገድ ነው ማለት ነው። እሺ ቀጥሎ የምናገኛቸው ደግሞ በጀ እንሰራለን። ጀርባ ይላል በአንድ ላይ ጀርባ። ጀልባ በአንድ ላይ ጀልባ። ጀግና በአንድ ላይ ጀግና። ጀበና በአንድ ላይ ጀበና። እንደዚህ ብለን ቃላቶችን በዚህ መልኩ እናንባለን እንጽፋለን ማለት ነው። እንግዲህ ለዛሬ በዚህ ይበቃል ማለት ነው። በቀጣይ ቪዲዮ ደግሞ ሌሎችን እየጻፍን